የኑሮ ውድነቱ ከዛሬ ነገ ጦርነት ሊፈነዳ ይችላል የሚለው ስጋት ባለበት አሁን ደግሞ የህወሓት አፈሳን የሚያከናውን ቡድን መቀሌ ገብቶ ወጣቶችን በገፍ እያፈነና በየጣቢያው በማቆያነት በማሰር ወደ ተለያዩ ወታደራዊ ማሰልጠኛ ጣቢያዎች እየወሰደ ነው። መቀሌ በእነዚህ 2 ቀናት ክፉኛ ተረብሻለች። መቀሌ ወጣቶቿ እሷ ውስጥ በገባው አዲስ ያስገድዶ ወታደራዊ መልማይ ኃይል እየታደኑ ነው። በትግራይ ወታደራዊ አፈሳ ከተጀመረ 4 ወራት እየተቆጠሩ ቢሆንም መቀሌ ላይ ይኸው አፈሳ የተስተዋለበት ሁኔታ አልነበረም። እናም በርካታ ወጣቶች ከተለያዩ የትግራይ አካባቢዎች በመሰባሰብ መቀሌን መደበቂያ አድርገው ነበር። ነገር ግን አሁን ደግሞ ይኸው የወጣቶች አዳኝ ኃይል መቀሌ ገብቷል። የራሱንም አሳሽ ቡድን አሰማርቷል። በግዳጅ ወደ ወታደራዊ ማሰልጠኛ የሚወሰዱ ወጣቶች ከታፈሱ በኋላ የሚቆዩበትን ማዕከላትም በመቀሌ የተለያዩ አካባቢዎች አቋቁሟል። ይህ ኃይል ባለፉት ጥቂት ቀናት ዝግጅት ሲያደርግ ቆይቶ ወጣቶችን በማደን በትላንትናው ዕለት በመቀሌ ያፈሳቸውን ወጣቶች ወደ ማሰልጠኛ ጣቢያዎች አጓጉዟል። የመቀሌው የወጣቶች አፈሳ ለቀናት የተደረገ ሲሆን በርካታ ወላጆችም ልጆቻቸው ታፍሰው የት እንደታሰሩ ሲያፈላልጉ ከርመዋል። ወላጆችና ቤተሰቦች ልጆቻቸው የት እንደታሰሩ ሲከታተሉ ከቆዩ በኋላ በመጨረሻም ከማቆያ ቦታዎች ወዳልታወቁ ማሰልጠኛ ጣቢያዎች ተጭነው ሲወሰዱ ለመከላከል ሙከራዎችን አድርገው ነበር። ነገር ግን አልተሳካላቸውም። በመሃል ሲኤምሲ አፍሪካ